ራስ ብቻ የሚኖር ሰው ቢያገኝም ድሃ ነው፣ ቢበላም ይርበዋል፣ ቢለብስም ይበርደዋል ይባላል። በእርግጥ ማንም ሰው በተቀበለው ብቻ ዘላቂ ደስታንና የህሊና እርካታን ሊያገኝ አይችልም። በዙሪያው ላለ ማካፈል፣ በዙሪያው ያለን ህመምና ማጣት መጋራት፣ እንዲሁም ከመሬት ተነስቶ እንደዚህ አይነት ባህሪ መላበስ የሚገኝበት ሳይሆን ልክ እንደናንተ የላቀ ስብዕና፣ ቀና ልብና መሰጠትን ይጠይቃል። እግዚአብሔርን እናንተንም ለማመስገን ህዝባችንን አገልግለን በርካታ የሚፈሱ እንባዎችን አብሰን ስላበቃን ፈጣሪ አምላክን እጅግ አድርገን እናመሰግናለን። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖሮ፣ በሌላ በኩል የበጎ ፍቃድ ስራን መስራት መንግስታዊ ላልሆኑ ድርጅቶች ብቻ የተሰጠ ተደርጎም መገንዘብ እንደነበረ ሁላችንም እናውቃለን። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። የኢትዮጵያን የሰብአዊነት መልክም ገልጠንበታል። ፓርቲያችን ብልጽግና በቀረጸው የሰው ተኮር ፖሊሲ መሰረት መንግስትና የመንግስት ኃላፊዎችም የበጎ ፍቃድ ስራ መስራት እንደሚችሉ አይተንበታል። በመንግስት በጀት ብቻ ሀገር ልትለማ ስለማትችል በርካታ የከተማው የበጀት ጉለት በእናንተ ቀናነትና በጎነት ተሟልቶ ለህዝባችን አገልግሎቶችን ማቅረብ ችለናል። ባለስልጣን ይሁን ባለሀብት፣ ወጣቶች፣ የሃይማኖት አባት ወይም ሌሎች መገለጫና መጠሪያዎች ቢኖሩንም በጎ ተግባር ለማድረግ እነኚህ ሁሉ ማንንም የማያግዱ ወይም ደግሞ እድል የሚሰጡ ሳይሆኑ